እንደምን ሰነበታችሁ። ክብር ለእግዚአብሔር ይሁን። ዛሬ ደግሞ እስቲ አንድ አጭር ሀሳብ ከእናንተ ጋር እንካፈላለን። ዛሬ ከእናንተ ጋር የምንካፈለው አጭር ሀሳብ ርዕሱን ኢየሱስ የሚመጣው በደመና ወይስ በነጭ ፈረስ ብየዋለሁኝ። በጣም አጭር ሀሳብ ነው። እንግዲህ ኃላፊያውያን የሆንን እኛ ጌታችን ኢየሱስ ክርስቶስ በመጀመሪያው ክፍለ ዘመን እሱ የኖረበት ሐዋርያቱ የኖሩበት እና ያገለገሉበት ያ ትውልድ ከማለፉ በፊት ተመልሼ እመጣለሁ ብሎ ተስፋ እንደሰጣቸው እና እነሱም ይህንን ደግሞ የጌታን ቃል አምነውና ተቀብለው እንዳስተማሩ በዘመናቸውም ደግሞ ይጠባበቁት ይመጣል ብለው ይጠባበቁት እንደነበረ እውነተኛና ታማኝ የሆነው ደግሞ ጌታ ልክ እንደተናገረው ያ ትውልድ አልፎ ከማለቁ በፊት በ70 ዓመተ ምህረት ላይ ተመልሶ እንደመጣ ስንነገር ወይም ይህን ነገር ስንመሰክር ወይ ስናስተምር ከሚቃወሙትና ነው ልክ አይደለም ከሚሉት የሚሉ ወገኖች ከሚያቀርቧቸው የተለያዩ መጽሐፍ ቅዱስ ማስረጃዎች ነው ብለው ከሚያስቧቸው ክፍሎች መካከል አንዱ እሱን እንመለከታለን። ያ ክፍል የሚገኘው በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ነው። ጌታ የተመሰገነ ይሁን። እንደዚህ ይላል፣ የታወቀ ክፍል ነው። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች አጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ ተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይሉና እንግዲህ ጌታችን ኢየሱስ ክርስቶስ እዚህ ጋር እንደተጻፈው በደመና ነው ወደ ያረገው ወደ ሰማይ የወጣው። እንዲሁ ይመጣል ደግሞ ስለተባለ በደመና ነው እንዲሁ መምጣት ያለበት። እንደዛ ለመምጣቱ ምንም አይነት ምስክርነት የሰማነው የተጻፈም ነገር ስለሌለ ጌታችን ኢየሱስ ክርስቶስ መጥቷል ብሎ ያለው ተመልሷል የሚባለው ትምህርት ትክክል ሊሆን አይችልም ይላሉ። ኦኬ፣ እስቲ ሌላ ደግሞ ክፍል እንመልከትና መጽሐፍ ቅዱስ ላይ ከዛ በኋላ የምናገራትን አጭር ሀሳብ እናገራለሁ። በራእይ መጽሐፍ ምዕራፍ 19 ከቁጥር 11 እስከ 13 ላይ እንደዚህ የሚል ቃል አለ። አብረን እናነበዋለን። ዮሐንስ ነው በራእይ የተመለከተው። ሰማይ ተከፍቶ አየሁ ይለናል። እነሆም አምባላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይ ያሉ ጭፍራዎች ነጭና ጥቁር ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱም እና በጭኑም የተጻፈበት የነገስታት ንጉሥና የጌታዎች ጌታ የሚል ስም አለው ነው የሚለው። በደንብ አድርገን አስተውለን ስንመለከት ይሄ ስለ ጌታ ኢየሱስ ክርስቶስ እንደሚናገር ምንም ጥርጥር የለውም። በዚህ በመጀመሪያው ላይ መጨረሻ ይላል ስሙ የእግዚአብሔር ቃል ተብሏል ይላል። የእግዚአብሔር ቃል የሚል መጠሪያ የጌታ ኢየሱስ ክርስቶስ መጠሪያ ነው። እንደገና ደግሞ በቁጥር 16 ላይ የነገስታት ንጉሥና የጌታዎች ጌታ የሚል ስም በልብሱና በጭኑ ላይ የተጻፈበት ነው ይላል። ይሄም የጌታችን ኢየሱስ ክርስቶስ ታይትል ነው፣ የነገስታት ንጉሥና የጌታዎች ጌታ መሆኑ። ስለዚህ ስለማን እንደሚናገር ምንም ጥያቄ የለበትም። ነገር ግን ጥያቄው የሚነሳው ምንድነው? ጌታ በአምባላይ ፈረስ ሆኖ
ለውጊያ ሲመጣ የሚከተሉትም ደግሞ በአምባላይ ፈረሶች ሆነው እንደተከተሉት ነው የሚናገረው። ይሄ አምባላይ የሚለው ፈረስ ነጭ ፈረስ ማለት ነው በእንግሊዝኛው። አምባላይ ማለት ነጭ ነው። እንግዲህ ይሄን አላውቅም ነበረ በፊት፣ በመጽሐፍ ቅዱስ ላይ ብቻ ነው ይሄንን ነገር ያየሁት። ስለዚህ አምባላይ ፈረስ ማለት በነጭ ፈረስ ማለት ነው። ስለዚህ በግልጽ እንግዲህ ይሄ ክፍል የሚነግረን ዮሐንስ በራእይ የተመለከተው ጌታ ኢየሱስ ክርስቶስ ከቅዱሳኑ ጋራ በነጭ ፈረስ ተቀምጠው በነጭ ፈረስ ሆነው ለውጊያ እንደሚመጡ ነው። ደግሞ ይሄ ውጊያ መጨረሻ ላይ ይህን ክፍል ብንመለከተው አሕዛብ ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል ብሎ የሚናገረውን ሙሉውን ምዕራፉን ብንመለከት ለውጊያ ነው ጌታ የሚመጣው ከነገስታትና ከአለቆች ከመኳንንት እና እነሱ ጌታን የጌታ ሰራዊት ጋር ሊዋጉ እንደሚነሱ ሁሉ ስለሚያሳይ ይሄ መጨረሻው ጦርነት ብሎ መጽሐፍ ቅዱስ የሚናገረው ጦርነት እንደሆነ ምንም ጥያቄ የሌለው ነገር ነው እና ስለዚህ ይሄ ጌታ ሲመጣ የሚከሰት ነገር እንደሆነ ግልጽ ነው። ይህንን መጽሐፍ ቅዱስ አስተማሪዎቹ ለሚስማሙበት ሀሳብ ነው። አሁን ጥያቄው ግን ምንድን ነው? እዚህ ጋር ሐዋርያው ዮሐንስ የሚያየው ጌታና ቅዱሳኑ በፈረስ ሆነው ሲመጡ ነው። ነገር ግን በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ቅድም በተመለከትነው ክፍል ላይ ግን በደመና ሲሄድም ብቻውን ነው የሄደው። ጌታ በደመና ነው የሄደው። ሲመለስ ደግሞ በደመና ነው መምጣት ያለበት የሚባል አርጊመንት ስላለ አሁን እኛ ጥያቄ እንጠይቃለን እነዚህን ሰዎች። ታዲያ ጌታችን ኢየሱስ ክርስቶስ ይመለሳል የተባለው በደመና ነው ወይስ በፈረስ ነው? ምንድን ነው የምትሉት ብለን ይህን ጥያቄ እነሱ ልንጠይቃቸው እንፈልጋለን። እንግዲህ የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል እርስ በርሱ የሚቃረን እና እርስ በርሱ የሚጋጭ ሊሆን አይገባውም አይደለምም። ግን እንዴት አድርገን እንደምንተረጉም እንዴት አድርገን ኢንተርፕሬት እንደምናደርግ ግን ወሳኝ ነው ያንን ማወቅ። ስለዚህ ይሄን ክፍል በእርግጥ በተለያየ ሁኔታ ስለሚመጣ ጌታ ነው ወይ የሚናገረው ወይስ እነዚህ ነገሮች ልንረዳ የምንችል የሚገባን ሌላ አይነት ያረዳድ መንገድ አለ? እነዚህን ጥያቄዎች በሚቀጥለው ቪዲዮ ላይ ለመመለስ እንሞክራለን። ለአሁኑ ግን እስቲ ይሄንን አስቡበት እና ለእንደዚህ አይነት ሀሳብ ላላችሁ ለእናንተ ጥያቄ አቀርባለሁ። አሁን በኃላፊዋን ስም ሆኜ ማለት ነው። ምንድነው የኔ ጥያቄ? ጌታችን ኢየሱስ ክርስቶስ የሚመለሰው በደመና ወይስ በነጭ ፈረስ ወይስ በሁለቱም ወይስ በሌላ መንገድ? ወይስ በደመና መመለስ ማለትስ ምን ማለት ነው? እንዴት ነው ይህን ሀሳብ የምታስታርቁት? ሁለቱም ከእግዚአብሔር ቃል በቀጥታ አሁን አውጥተን ያሳየናችሁ እና ለዚህ ጥያቄ መልስ እንድትሰጡን እንጠይቃችኋለን። የእናንተ የምትሰጡትን መልስ ኮመንት ላይ እያየን እየጠበቀን ደግሞ የሚቀጥለውን እኛ መልስ ብለን የምናስበውን ነገር የሚመስለንን ከእግዚአብሔር ቃል ከተረዳ ነው ደግሞ ከእናንተ ጋር እንካፈላለን ማለት ነው። ክብር ለጌታ ለአምላካችን ይሁን። ኢየሱስ ይመጣል ተብሎ የተጻፈው በደመና ወይስ በነጭ ፈረስ? ክብር ለጌታ ለአምላካችን ይሁን።